ሰላም ጤና ይስጥልን እንዴት ናችሁ? ከዚህ በፊት አንቲሃይፐርቴንሲቭ ድራጎችን፣ ሃርት ፌል ድራጎችን፣ ሌሎችን አይተን ነበረ። ዛሬ ደግሞ ሪስፓራቶሪ ፋርማኮሎጂ የሚለውን እናያለን። አብራችሁን ቆዩ። Respiratory pharmacology focuses on drugs used to treat asthma, COPD, allergic airways disease, and other obstructive lung disorders. Respiratory pharmacology የምንለው ምን ላይ ፎከስ የሚያደርግ ስንል አስምን ለማከም እንጠቀምባቸውን COPD ደግሞ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ የምንላቸውን እንዲሁም ደግሞ በአለርጂክ አማካኝነት የመተንፈሻ ችግር የሚያመጡ ህክምናዎች እንዲሁም ሌሎችንም ያጠቃልላል ማለት ነው። Most respiratory diseases involve one or more of the following. The first one, bronchoconstriction, airway inflammation, mucus hypersaturation, and airway hyperresponsiveness. እንግዲህ አብዛኛውን ጊዜ የሬስፓራቶሪ ደግሞ ስርዓተ ትንፈሳ ላይ ላሉ ችግሮች ከነዚህ ውስጥ ቢያንስ አንድና ከዛ በላይ ምልክቶችን ልናይ ይችላል። የመጀመሪያው የመተንፈሻ አካላት ጥበት ሊኖር ይችላል። እንዲሁም ደግሞ የመተንፈሻ ቱቦዎች ኢንፍላሜሽን ይከሰታል። እንዲሁም ደግሞ የስርዓተ መተንፈሻ አካሎቻችን ሙከስ ከሚገባው በላይ እንዲያመነጭ ያደርጋል። ሌላኛው ደግሞ ኤርዌይ ሃይፐር ሪስፖንሲቭነስ የምንለው ነው። ይህ ማለት ብዙ ጊዜ የኤርዌያችን ጥበቱን በጣም በማባባስ ይሄኛውም ደግሞ በተለያዩ ምክንያቶች ሊከሰት ይችላል። አንደኛ ቅዝቃዜ በሚኖርበት ሰዓት፣ አለርጂ እንዲሁም በሚያጭሶች ላይ ይሄኛው ከፍተኛ ሁኔታ ሊከሰት ይችላል ማለት ነው። እንግዲህ አንድ የሪስፓራቶሪ ዲዚዝ ከነዚህ ውስጥ አንድና ከዛ በላይ ምልክቶችን ሊያሳይ ይችላል ማለት ነው። ሜን ቴራፒውቲክ ጎልስ ሪሊፍ ብሮንኮስፓዝም፣ ኮንትሮል ኤርዌይ ኢንፍላሜሽን፣ ፕሪቨንት ኤግዛዘርቤሽንስ ኤንድ ኢምፕሩቭ ላንግ ፋንክሽን ኤንድ ኳሊቲ ኦፍ ላይፍ። የህክምና ዓላማችን ምንድነው ስንል የመጀመሪያው ጉሮሯችን እንዲጠብ ያደረገውን ነገር ደግሞ የስርዓተ ትንፈሳ ችግርን ማሻሻል ነው፣ ደግሞ እንዲቀንስ ማድረግ ነው። ላይኛው የኢንፍላሜሽኑን ኮንትሮል ማድረግ ነው። ደግሞ የበለጠ ኢመርጀንሲ እየሆነ እየተባባሰ እንዳይሄድ ደግሞ እሱን መከላከል ነው። ላይኛው ላንግ ፋንክሽኑን ማሻሻል ነው፣ እንዲሁም ደግሞ ኳሊቲ ኦፍ ላይፍን ኢምፕሩቭ ማድረግ ነው። ያ ማለት ምንድን ነው? ሰዎቹ በበሽታው ሳይሰቃዩ ስራቸውን በትክክል እንዲሰሩ የሚያደርግበትን ሂደት እንዲሻሻል ማድረግ ነው ማለት ነው። The first one, asthma overviews. Asthma is a chronic inflammatory disease or the airway characterized by irreversible airflow obstruction, bronchial hyperresponsiveness, and airway inflammation. አስም ስንል ስር የሰደደ የኢንፍላማቶሪ ዲዚዝ ሲሆን ይሄኛውም ደግሞ መገለጫው ምንድነው ስንል አንደኛ ይሄ ኤርፍሎው ኦብስትራክት ከሆነ በኋላ ተመልሶ የሚከፈት በሆኑ እንዲሁም ደግሞ ሃይፐር ሪስፖንሲቭነስ መኖሩ በቀላሉ በተወሰኑ ነገሮች ምልክቶች እንዲታዩ ያደርጋሉ፣ እንዲበባስ እንዲጠብ ያደርጋል። ይኸውም ለምሳሌ ቅድም እንደጠቀስ ነው የሚያጨስ ሰው ከሆነ፣ በጣም ቀዝቃዛ አየር ከሆነ፣ አለርጂ ካለ ለዚህ መልስ ይሰጣል። ላይኛው ደግሞ ኢንፍላሜሽን ሲኖር እነዚህ የአስማ መገለጫዎች ናቸው ማለት ነው፣ ደግሞ ካራክተሪስቲክሳቸው ናቸው ማለት ነው። ሲምፕተምስ wheezing, shortness of breath, chest tightness, and cough, especially at night. ምልክቶቹ ምንድነው? አሁን አስም እንዳለበት አንድ ሰው ለማረጋገጥ ምልክቶቹ ምንድነው ስለ አንደኛም ድምፁ ሲጥ የሚል ነገር ይኖረዋል። ሌላኛው ደግሞ የትንፋሽ እጥረት ያጋጥመዋል። chest tightness የምንለው ደረቱን ሰቅዞ መያዝ፣ እንዲሁም ደግሞ ሳል፣ በተለይም ደግሞ ስፔሻሊ ማታ ላይ ማሳል ካለ ይሄኛው አስም ምልክቶች ናቸው ማለት ነው። ክላሲፊኬሽን ኦፍ አስማ based on severity ስናይ category symptom, night symptoms and FEV1 የምንለው ይሄኛው እንግዲህ FEV1 የምንለው forced expiratory volume in 1 second ማለት ነው። ያ ማለት ምንድነው? አንድ ሰው ዲፕሊ አየር ከወሰደ በኋላ በአንድ ሰከንድ ውስጥ የሚያስወጣው የአየር መጠን ማለት ነው። ስለዚህ በሴቨሪቲ ስናይ የመጀመሪያው ኢንተርሚተንት ነው፣ አልፎ አልፎ የሚከሰት ነው። ይሄኛው ለዛን or equal to 2 days per week፣ ሁለትና ከዛ በታች በሳምንት ውስጥ ምልክቶች ሊታዩ ይችላል። እንደገና ናይት ሲምፕተምስ ማታ ላይ የሚያሳዩ ሲምፕተሞች ደግሞ ለዛ ኦሪካልቱ 2 per month በወር ውስጥ ሁለቴና ከዛ በታች ሊሆን ይችላል። ፌቨር1 የሚለው ደግሞ 80% እና ከዛ በላይ ይሆናል ማለት ነው። ማይልድ ፐርሲስተንት የሚለው ደግሞ ግሬተር 2 per week ሲሆን ናይት ሲምፕተም ደግሞ 3 up to 4 per month ነው። ፌቨር1 የሚለው ደግሞ ግሬተር 80% ነው። ሞዴሬት ፐርሲስተንት የሚለው ደግሞ ሲምፕተሞቹ በየቀኑ ይከሰታሉ። ናይት ሲምፕተም ደግሞ በሳምንት ውስጥ ከአንድ በላይ ጊዜ የሚከሰት ከሆነ ፌቨር1 የምንለው ደግሞ ከ60 እስከ 80% ይሆናል ማለት ነው። ላኛው ሴቨር ፐርሲስተንት የምንለው ነው። ይሄ እንግዲህ ሲምፕተሙ አያቋረጥም፣ ኮንቲኒየስ ነው። ናይት ሲምፕተም የምንለው ፍሪኩዌንት በተደጋጋሚ ይከሰታል። እንዲሁም ደግሞ በሰንድ ሰከንድ ውስጥ የሚያስወጣ አየር መጠን ደግሞ ከ60% በታች ነው ማለት ነው። ስለዚህ ቤዶን ሴቬሪቲ አስምን እንደዚህ ብለን እንከፍላቸዋለን ማለት ነው። ለኛ ቤዝድ ኦን ፌኖታይፕስን ደግሞ አለርጂክ ስፔሻሊ ኢሚኖግሎቢን ኤ ሚዲየትድ፣ ነን አለርጂክ፣ ኤክሰርሳይዝ ኢንዲዩስድ፣ አስፕሪን ኤግዛዘርቤትድ ሬስፒራቶሪ ዲዚዝ ኤንድ ኢዞኖፊሊክ አስማ በፌኖታይፕ የምንከፍላቸው የአስማ አይነቶች ናቸው ማለት ነው። ላኛው አስማ ትሪትመንት ክላስ በምናይበት ሰዓት ሬስፒራቶሪ ድራግስ አር ብሮድሊ ዲቫይድድ ኢንቱ the first one
ብሮንኮዳይላተርስ፣ ቤታቱ አጎኒስትስ ሳባ፣ ላባ፣ አንታኮሎጂክስ ሳማ፣ ላማ እንዲሁም ደግሞ ታይልዛንታይንስ ብሮንኮዳይላተርስ የምላቸው መጀመሪያዎቹ በዋነኝነት ከአሁን በፊትም ተምረናል ቤታቱ አጎኒስቶች ናቸው። ወይም ደግሞ ሳባና ላባ ያላቸው ሾርት አክቲንግ ቤታቱ አጎኒስት ኤንድ ሎንግ አክቲንግ ቤታቱ አጎኒስት ሲሆን አንታኮሎጂክ የምላቸው ደግሞ ሾርት አክቲንግ ሙስካርኒክ አንታጎኒስት ኤንድ ሎንግ አክቲንግ ሙስካርኒክ አንታጎኒስት የምላቸው ነው። እንግዲህ የሙስካርኒክ ስሪ ሪሴፕተር ሞር ብሎክ በማድረግ የሚሰሩ ስሮች ናቸው። ሌላኛው ሚታይል ዛንታይንስ የምላቸው ናቸው ማለት ነው። እነዚህ አስምን ለማከም የምንጠቀምባቸው ናቸው። ሰከንድ አንታይ ኢንፍላማቶሪ ኤጀንትስ ኢንሄልድ ኮርቲኮስቴሮይድስ፣ ሲስተሚክ ኮርቲኮስቴሮይድስ፣ ሊኮትሪን ሞዲፋየርስ ኤንድ ማስል ስታቢላይዘርስ ኤንድ ባዮሎጂክስ። ካሁን በፊት ያየናቸው ቤታቱ አጎኒስቶች፣ ሙስካርኒክ ሪሴፕተር አንታጎኒስቶች እንዲሁም ደግሞ ሚታይል ዛንታይንስ የምላቸው እነዚህ ብሮንኮዳይላተርስ ይባላሉ። የመተንፈሻ አካሎች ብሮንኪያል የምንለው እንዲሰፋ በማድረግ በቂ አየር እንድንወስድ የሚያግዘን ነው። ይሄ ደግሞ አንታይ ኢንፍላማቶሪ እንደው ኢንፍላሜሽኖችን የሚያክምልን መድኃኒቶች ናቸው ማለት ነው። ስለዚህ አንደኛ በትንፋሽ የሚወሰድ ኮርቲኮስቴሮይዶች ናቸው። የሚዋጡ የሚወጉ ደግሞ ሌሎች ኮርቲኮስቴሮይዶች አሉ። ሊኮትሪን ሞዲፋየርስ፣ ማስል ስታቢላይዘርስ፣ ባዮሎጂክስ የምላቸው እነዚሁም አንታይ ኢንፍላማቶሪ ኤጀንቶች ውስጥ ላይ እናያቸዋለን ማለት ነው። ፈረስት ዋን ቤታቱ አድሬነርጂክ አጎኒስትስ ሾርት አክቲንግ ቤታቱ አጎኒስትስ ኤግዛምፕል ሳልቡታሞል፣ አርቡቴሮል ኤንድ ተርቡታሊን። ሜካኒዝም ኦፍ አክሽን ስቲሙሌት ቤታቱ ሪሴፕተርስ then increase glycogen monophosphate then smooth muscle relaxation and bronchodilation። ቤታቱ ሪሴፕተሮችን ስቲሙሌት እንዲነቃቁ ያደርጋል። ደግሞ ሳይክላይዶስ ሞኖፎስፌት እንዲጨምር ያደርጋል። ይሄ ጨመረ ማለት ደግሞ ስሙዝ መስሎች ሪላክስ እንዲያደርጉ ያደርጋቸዋል። ይሄ ሪላክስ በሚሆንበት ሰዓት ደግሞ ብሮንኮዳይሌሽን አፈሪዛት እናገኛለን ማለት ማለት ምንድነው? ብሮንኪያል በመስፋት በቂ ኦክሲጅን እንዲወስድ ያግዘናል ማለት ነው። እንግዲህ እንደምታውቁት ከነዚህ ውስጥ እንግዲህ ሳልቡታሞል ሁላችሁም ታውቁታላችሁ ብያስባለሁ፣ ተምራችሁታል። እንዲሁም ደግሞ በየአካባቢያችን ብዙ ሰዎች ተጠቀሙት ታያላችሁ። ማለት ነው በአየር የሚወሰድ ኢንሄልድ ድራግ ነው ማለት ነው። በእርግጥ በሚዋጥም አለ በሚጠጣም አለ፣ ግን ለኢመርጀንሲ ብዙ የምንጠቀመው ኢንሃሌሽኑ ነው ማለት ነው። ኢንዲኬሽንስ አኪዩት አስማ አታክ ኤክሰርሳይዝ ኢንዲዩስድ ብሮንኮስፓዝም። እንግዲህ ጥቅሙ ምንድን ነው ስንል አንደኛ አጣዳፊ የሆነ አስማ አታክ በሚኖርበት ሰዓት እንጠቀመዋለን። ያኛው ደግሞ ከስፖርት ጋር ተያይዞ ላይ የሚመጣ ብሮንኮስፓዝም ካለ ስፖርት እንዳንሰራ የሚያግደን ከሆነ ደግሞ የሚያስቸግረን ከሆነ መድኃኒት ተመራጭ ነው ማለት ነው። ላኛው ሳይድ ኢፌክትስ ብናይበት ታኪካርዲያ፣ ትሪመር፣ ፓልፒቴሽን ኤንድ ሃይፖካለሚያ ሃይዶስ ስፔሻሊ ጎንዮሽ ጉዳታቸው ብናይሳ አንደኛ ፈጣን የልብ ምት እንዲኖር ያደርጋል። መንቀጥቀጥ ሊያመጣ ይችላል። እንዲሁ ደግሞ ፈጣን የልብ ምት ኢሬጉላር የሆነ ስትሮንግ የሆነ ፓልፒቴሽን እንዲኖር ያደርጋል። ላኛው ደግሞ የፖታሽየም ሌቭል በተለይ ሃይዶዝ በሚወስድበት ሰዓት ዝቅ ሊል ይችላል ማለት ነው። ፕሪኮሽንስ ዩዝ ኮሽስሊ ኢን ካርዲያክ ዲዚዝ ኦቨር ዩዝ ኢንዲኬትስ ፎር አስማ ኮንትሮል። ጥንቃቄ ማድረግ ያለብን መቼ ነው ስንል የመጀመሪያው ካርዲያክ ዲዚዝ ያለባቸው ሰዎች ከሆኑ ጥንቃቄ ያስፈልጋል። ላኛው ደግሞ መድኃኒቱን በጣም ኦቨር ዩዝ እያደረግን ከሆነ ከሚገባው በላይ እየተጠቀምን ከሆነ ማለት አስምን ኮንትሮል እያደረገው አይደለም ማለት ነው። ስለዚህ ወደ ሌላ እርምጃም እንገባ ስለሚያግዘን መድኃኒቱ ሪስፖንሲቭ ካልሆነ መንቃት አለብን። ላኛው ደግሞ ኮንትራኢንዲኬሽንስ፣ ይህ መድኃኒት መወሰድ የሌለበት ማን ነው ስንል ሲቪር አሪትሚያስ ካለ ነው። ሲቪርና አሪትሚያስ ካለ ይህ መድኃኒት መጠቀም የለብንም። ላኛው ኬ ፖይንቱን ጊዜ ለምሳሌ ሳባ ስካልቱ ሪሊቨር ሜዲኬሽን ነው። በዋነኝነት አሁን ፈተና ብዙ ጊዜ ሊመጣ ይችላል። እነዚህ ሾርት አክቲንግ ቤታ አጎኒስት የምንላቸው ምልክቱን ማስታገስ ብቻ ስራቸው ማለት ነው። ኮንትሮለር አይደሉም። ይሄን አስም እንዳይነሳ ኮንትሮል ማድረግ አይችሉም። ስለዚህ የዛ ኢሚዲየት የተከሰተውን ነገር ግን እንዲሻሻል ማድረግ እንዲታገስ ማድረግ ይችላሉ ማለት ነው። ሰከንድ ሎንግ አክቲንግ ቤታቱ አጎኒስትስ ኦር ላባ ኤግዛምፕል ሳልሜትሮል ኤንድ ፎርሞትሮል። ከነዚህ ውስጥ እንግዲህ ኤግዛምፕል የምጠቅሳቸው እነዚህ ሁለቱ ድራጎች መውሰድ እንችላለን። ሜካኒዝሙ ያው ዘሴማስ ሳባ ነው። ሾርት አክቲንግ ቤታ አጎኒስት እንዳየኑ ከነሱ ጋር ተመሳሳይ ነው። ሌላ የሚለየው ምንድነው? ፕሮሎንግድ የሆነ አክሽን አላቸው ነው። ከ12 እስከ 24 ሰዓት ሊቆዩ ይችላሉ። ኢንዲኬሽንስ ሜንቴናንስ ቴራፒ ኢን ፐርሲስተንት አስማ አልዌይስ ኮምባይንድ ዊዝ ኢንሄልድ ኮርቲኮስቴሮይድስ። እንግዲህ ጥቅማቸው ምንድነው ስንል አንደኛ የፐርሲስተንት አስማ ክሮኒክ የሆኑ አስማዎችን ሜንቴን ለማድረግ እንጠቀማቸዋለን። ሌላኛው ደግሞ ኢንሄልድ ኮርቲኮስቴሮይዶች ጋር ኮምባይን አድርገን መጠቀም አለብን ማለት ነው። ሳይድ ኢፌክትስ ታኪካርዲያ፣ ሄዴክ፣ መስል ክራምፕስ ይህኛውን ከሁን በፊት ማየቱናል። ያው ሳባ ላይ ያየነውን ማየት ያስፈላጊ ነው። ለኛ ፕሪኮሽን ኔቨር ዩዝ ላባ አሎን ኢን አስማ ኢንክሪዝ ሞርታሊቲ ሪስክ። በተለይ ጥንቃቄ ማድረግ ያለብን ላባውን ደግሞ ሎንግ አክቲንግ ቤታቱ አጎኒስት የምላቸውን ብቻቸውን ለአስም መጠቀም የለብንም። ምክንያቱም የሞት ሪስክን ስለሚያፋጥኑ። ያ ማለት ምድር ራሳቸው መድኃኒቶች ገዳይ ስለሆኑ አይደለም። ተብሎ
መድኃኒቶቹ ስራቸውን መስራት ስለማይጀምሩ ለኢመርጀንሲ ስለማይሆኑ ነው። ስለዚህ ኮንትራኢንዲኬሽን ሞኖቴራፒ ኢን አስማ ስፔሻሊ ኢመርጀንሲ አስማ ላይ ነው። ለመቼ ነው ኮንትራኢንዲኬሽን የሚሆነው? አኪዩት አስማ አታክ ካለ ነው። ለዛ ፈጣን መስጠት ስለማይችሉ ለኢመርጀንሲ አገልግሎት አይውሉም ለማለት ነው። ቢሞሪቲቭ ላቫ ሎንግ ተርም ብሮንኮ ዳይላተርስ ሰከንድ አንታይኮሊነርጂክስ the first one short acting or SAMA example ipratropium mechanism blocks muscarinic 3 receptors and prevent bronchoconstriction የሾርት አክቲንግ ሙስካርኒክ ሪሴፕተር አንታጎኒስት የሚለው ደግሞ እንዴት ነው ስራው የሚሰራው ስንል ሙስካርኒክ 3 ሪሴፕተርን ብሎክ በማድረግ ላይ ብሎክ በሚሆንበት ሰዓት ብሮንኮኮንስትሪክሽን እንዲከላከል ያግዘናል። ያ ማለት ምንድነው? ብሮንኪያ እንዲሰፋ ማድረግ በቂ ኦክሲጅን እንድናገኝ ያደርጋል ማለት ነው። ኢንዲኬሽንስ አኪዩት አስማ አጃክት ሲኦፒዲ ጥቅሙ ምንድነው ስንል ደግሞ ለአኪዩት አስማ ላይ ተጨማሪ ወይም ደግሞ አዱን ቴራፒ ሆኖ ያገለግላል። እንዲሁም ደግሞ ለሲኦፒዲ ላይም ደግሞ ተመራጭ ድራግ ነው ማለት ነው። ሳይድ ኢፌክት ድራይ ማውዝ ብለርድ ቪዥን የአፍ ድርቀት ያመጣል። እንዲሁም ደግሞ እይታ ቪዥን ያመጣል። ሌሎችም አሉ ከአሁን በፊት ስላየን እሱን ማየት ትችላላችሁ። ሰከንድ ሎንግ አክቲንግ ኦር ላማ ኤግዛምፕል ታዮትሮፒየም ኢንዲኬሽንስ ሴቨር አስማ አዶን ስፔሻሊ ፈርስት ላይን ሲኦፒዲ ጥቅሙ ምንድነው ስንል አንደኛ ለሴቨር አስማ ወይም ዳድ ኦን ቴራፒ ሆኖ ያገለግላሉ። ከኛ ፈርስት ላይን ፎር ሲኦፒዲ ለሲኦፒዲም የመጀመሪያ ደረጃ መድኃኒት ያገለግላል። ፕሪኮሽንስ ናሮ አንግል ግላውኮማ ኢሪቴሽን ያለባቸው ሰዎችና ናሮ አንግል ግላውኮማ ያለባቸው ሰዎች ላይ ጥንቃቄ ያስፈልጋል። ምክንያቱም ሪስኩን ከፍ ስለሚያደርጉ ማለት ነው። ሙስካሪክ አንታጎኒስቶች ላይ ደግሞ ኢፕራትሮፒየም ያው ኮመን ታውቁታላችሁ ያስባለው ሆስፒታሎች ላይ ጤና ተቋማት ላይ ብዙ ጊዜ ይገኛል ማለት ነው። ሰር ኮርቲኮ ስቴሮይድስ the first one inhaled corticosteroids example budesonide fluticasone and beclomethasone ከነዚህ ውስጥ እንግዲህ በአየር የሚወሰዱ ኮርቲኮስቴሮይድ ከምላቸው እነዚህ መጥቀስ ይቻላል አሉ። እነዚህ መድኃኒቶች አቫይላብል ናቸው። ብዙ ጊዜ እንደውም ኮንትሮለር ስለምንጠቀማቸው ታገኛቸዋላችሁ። ስፔሻሊ ቤክሎሜታሶን በጣም የተለመደ ነው። ሜካኒዝም በምናይበት ሰዓት ሳፕረስ ኢንፍላማቶሪ ሳይቶካይነስ ሪዲዩስ ኢዞኖፊልስ ዲክሪዝ ኤርዌይ ሃይፐርሪስፖንሲቭነስ ሃይፐርሪስፖንሲቭነስ እንዲቀንሱልናል። እንዲሁም ኢዞኖፊል ምክንያት ይቀንሱልናል። እንዲሁም ደግሞ ኢንፍላማቶሪ ሳይቶካይኖችንም ሳፕረስ በማድረግ ይቀንሱልናል ማለት ነው። ኢንዲኬሽንስ ፈርስት ላይን ሜንቴናንስ ኦር ኮንትሮለር ኢን ፐርሲስተንት አስማ በዋሪት እነዚህ መድኃኒቶች ጥቅማቸው ምንድን ነው ስንል እንደ ሜንቴናንስ ነው። ያ ማለት ደግሞ ለኮንትሮለር ያገለግሉና ማለት ነው። የተለይ ክሮኒክ አስማ ያለባቸው ሰዎች ላይ አስም አታክ ቶሎ ቶሎ እንዳይነሳ ኮንትሮል ለማድረግ የምንጠቀምባቸው እነዚህ መድኃኒቶች ናቸው። ሳይድ ኢፌክትስ ኦራል ካንዲዲያሲስ ዳይስፎኒያ ኦር ሆርስነስ ማይል ሲስተሚክ ኢፌክትስ ስፔሻሊ ሃይዶዝ ጎኔሽ ጉዳታቸው ምንድን ነው? አንደኛ ኦራል ካንዲዲያሲስ ነው። አፋችን ላይ ኮትድ እንዲሆን ያደርጋል። ሌላኛው ደግሞ የድምጽ መቀየር ነው። ጎርነን ያለ ድምጽ እንዲኖር ያደርጋል። ሌላኛው ደግሞ ሃይዶዝ በምንወስድበት ሰዓት ደግሞ የተወሰነ ዝቅተኛ ቢሆንም ሲስተሚክ ኢፌክቶችን ሊያመጣ ይችላል ማለት ነው። ፕሪኮሽንስ ኦራይዝ ማውዝ አፍተር ዩስ ጥንቃቄ ማድረግ አለብን። ደግሞ እነዚህ ኮርቲኮስቴሮይዶችን ከተጠቀምን በኋላ አፋችን በውሃ መጉመጥመጥ እንዳለብን ወይም ደግሞ መታጠብ እንዳለብን ማወቅ አለብን። ምክንያቱም ይሄ ኦራል ካንዲዲያሲስ የምላቸውን ሌሎችን ሳይድ ኢፌክቶችን ስለሚያመጣ እነዚህ መድኃኒቶች ከተጠቀምን በኋላ በውሃ አፋችን መጉመጥመጥ እንዳለብን መርሳት የለብንም። እንዲሁም ደግሞ ካስተመር ወይም ደግሞ ፔሸንት በሚመጣበት ሰዓት እነዚህ መድኃኒቶች ሲጠቀም ከጨረሱ በኋላ መጉመጥመጥ እንዳለባቸው ማሳወቅ አለባችሁ ማለት ነው። ሌላኛው ኮንትራኢንዲኬሽንስ አንትሬትድ ሲስተሚክ ፈንጋል ኢንፌክሽን ሲስተሚክ ፈንጋል ኢንፌክሽን ያለበት ሰው ሳይታከም ከቀረ ወይም ደግሞ ተገቢ ሕክምና ካልወሰደ እነዚህ መድኃኒቶች መጠቀም የለበትም ማለት ነው። ምክንያቱም ይሄን ደግሞ የኢሚኖሳፕሬሽን ሪስኩን ከፍ ስለሚያደርግ እንዲሁም ደግሞ ኢንፌክሽኑን ስለሚያባብስ እነዚህ መድኃኒቶች መጠቀም እንደሌለብን ማወቅ አለባችሁ። ከፔሬንት አይሲኤስ የሚለውን ደግሞ ኢንሄልድ ኮርቲኮስቴሮይድስ ሞስት ኢምፖርታንት ሎንግ ተርም አስማ ድራግ ሰከንድ ሲስተሚክ ኮርቲኮስቴሮይድስ ኤግዛምፕል ፕሬዲንሶሎን ሚታይልፕሬዲንሶሎን ኢንዲኬሽን ሴቨር ኤግዛዘርቤሽንስ ኤንድ ስታተስ አስማቲከስ በተለይኛው ሲስተሚክ ኮርቲኮስቴሮይዶች መቼ የምንጠቀም ስንል አንደኛው ሴቨር ኤግዛዘርቤሽን ካለ በጣም የተባባሰ የመጣ አስም ካለ ለተወሰኑ ቀኖች እና ፕሬዲንሶሎን ኢመርጀንሲ የሆነበት ሰዓት አብሮ ከሌሎች መድኃኒቶች ጋር ይሰጣሉ። ሌላኛው ስታተስ አስማቲከስ በጣም በተደጋጋሚ የመጣ የሚያስቸግር አስም ከሆነ እዚህ ጋር እንጠቀመዋለን። ሳይድ ኢፌክት ሃይፐርግላይሴሚያ ኦስቲዮፖሮሲስ ኤንድ ኢሚኖሳፕሬሽን እንደ ሳይድ ኢፌክት ስናይ ደግሞ የግሉኮስ መጠን ከፍ እንዲል ያደርጋሉ፣ የአጥንት መሳሳትን ያመጣሉ፣ እንዲሁም ደግሞ የበሽታ መከላከል
አቅማቸው ዝቅ ያደርጋሉ ማለት እነዚህ መድኃኒቶች። ስለዚህ አላግባብ ለረጅም ጊዜ መጠቀም የተከለከለ ነው ማለት ብለን ቢሆን በሐኪም ትእዛዝ መስጠት እንዳለባችሁ ማወቅ አለባችሁ። ዳኛው ሊኮትሪን ሞዲፋየርስ ኤግዛምፕል ሞንቴሉካስት፣ ዛፍሬዱካስት፣ ዜሊትሪን መካኒዝም ብሎክ ሊኮትሪን ሪሴፕተርስ ኦር ሲንቴሲስ ሬዱስ ብሮንኮኮንስትሪክሽን ኤንድ ዲክሪዝ ኢንፍላሜሽን። ዳኛው እንግዲህ ሊኮትሪን ሞዲፋየርስ የምንላቸው ናቸው። ከነዚህ መድኃኒቶች ደግሞ ሞንቴሉካስት፣ ዛፍሬዱካስት፣ ዜሊትሪን ብዙ ጊዜ አቫይላብል የሆነው እኛ ሀገር ላይ አብዛኛው ሞንቴሉካስት የተለመደ ነው። እንዴት ነው ስራቸው የሚሰሩ ካለ ደግሞ የሊኮትሪን ሪሴፕተሮችን ወይም ደግሞ ሊኮትሪን ሲንቴሲስን ብሎክ ማድረግ ነው። ይሄም ደግሞ ብሮንኮ ኮንስትሪክሽን እንዲቀንስ ያደርግልናል። ሌላኛው ደግሞ ኢንፍላሜሽን እንዲቀንስ ያደርጋል ማለት ነው። ኢንዲኬሽንስ ማይልድ ፐርሲስተንት አስማ፣ አስፕሪን ኢንዱስድ አስማ ኤንድ አለርጂክ ራይኒቲስ። እንግዲህ ጥቅሙ ምናምን ብሳት ደግሞ ማይልድ የሆነ ፐርሲስተንት አስማ ካለ እንጠቀማለን። እንዲሁም ደግሞ በአስፕሪን አማካኝነት የመጣ አስም ካለ አለርጂክ ራይኒቲስ ካለም እንደዚሁ ጥቅም ላይ ይውላል። አድቫንቴጅ ሆነ ብሳት ኦራል አድሚኒስትሬሽን ጉድ ፎር ችልድረን ለህፃናት ምቹ መሆኑ አሪፍ መሆኑ እንዲሁም ደግሞ በአፍ የሚወሰድ መሆኑ እንደ አንድ አድቫንቴጅ እንጠቀመዋለን ማለት ነው። ሳይድ ኢፌክትስ ሄዴክ፣ ኒውሮሳይካትሪክ ኢፌክትስ ሬድ ቢሆንም ሄፓቶክሲቲ ስፔሻሊ ዘሊቶን እንደ ሳይድ ኢፌክትስ ነው እንግዲህ ራስ ምታት ያመጣሉ። ሌላው ደግሞ ኒውሮስ ሳይካትሪክ ኢፌክትም አላቸው ሬድ ቢሆንም ማለት ነው። ሌላው ሄፓቶክሲቲ ስፔሻሊ ዘሊቶን ይታወቃል። ፕሪኮሽን ሞኒተር ሊቨር ፋንክሽን ስፔሻሊ ዘሊቶን የሚወስድ ሰው ከሆነ ሁሌም ቢሆን የሊቨር ፋንክሽኑ ሞኒተር ነው ክትትል ያስፈልገዋል ማለት ነው። ምክንያቱም ሄፓቶክሲቲ ስለሚያመጣ። ፌቭዝ ማስት ሴል ስታብላይዘርስ ኤግዛምፕል ክሮሞላይን ሶዲየም መካኒዝም ፕሪቨንትስ ማስት ሴል ዲግራኑሌሽን ፕሪቨንት ሂስታሚን ሪሊዝ። እነዚህ ማስት ሴል ስታብላይዘርስ የምላችሁ ደግሞ ማስት ሴል ዲግራኑሌሽን ፍስጥ መከላከል ነው። እንዲሁም ሂስታሚን ሪሊዝ እንዳይሆን ይከላከላሉ ማለት ነው። ጠቀሜታቸው ምንድነው ስንል ደግሞ ማይልድ አስማ፣ ፕሮፊላክሲስ፣ ኤክሰርሳይዝ ኢንዱስድ አስማ ኤንድ አለርጂክ ራይኒቲስ ለእነዚህ ጥቅሞች ይውላል። አንደኛ ማይልድ አስማ መከላከል ስራ ይሰራሉ። እንዲሁም ደግሞ ስፖርት በምንሰራበት ሰዓት የመጠን አስም ለማከም፣ ሌላው ደግሞ አለርጂክ ራይኒቲስ ካለም ጥቅም ላይ ይውላሉ። ሳይድ ኢፌክትስ ትሮት ኢሪቴሽን ላኛው ኢምፖርታንት ኖት ዩዝፉል ፎር አኪዩት አታክ ሜንሊ ፕሪቨንቲቭ። ብዙ ጊዜ ይሄ መድኃኒት ጥቅም የሚውለው እንደ ፕሪቬንቲቭ ነው የሚጠቀመው። ሌላኛው ደግሞ ለአኪዩት አታክ ጥቅም ላይ አይውልም ማለት ነው። ሲክስ ሚታይል ዛንታይንስ ኤግዛምፕል ቲዮፊሊን መካኒዝም ፎስፎዳይስተረስ ኢንሂቢሽን አስ ኤ ሪዛልት ኢንኮሬጅ ሳይክሊክ አዴኖሲን ሞኖፎስፌት ኢንዲኬሽንስ አልተርናቲቭ ኢን ሪፍራክቶሪ አስማ። ይሄ ሚታይል ዛንታይንስ የምላችን ቲዮፊሊን ብዙ ጊዜ ሆስፒታሎች ላይ ይገኛሉ መድኃኒቶች አሉ። ይሄኛው ደግሞ ፎስፎዳይስተረስ ኢንሂቢተር ሲሆን ይህም ሳይክሊክ አዴኖሲን ሞኖፎስፌትን ስለሚጨምር ብሮንኮዳይሌሽን ኢፌክት አለው። ይህም ጥቅሙ ምንድነው ስንል ሪፍራክቶሪ አስማ ካለ እንደ አልተርናቲቭ እንጠቀመዋለን ማለት ነው። ሳይድ ኢፌክት አሪትሚያስ፣ ሲዥርስ የጎንዮሽ ጉዳታቸው እነዚህን መውሰድ እንችላለን። ፕሪኮሽን ናሮ ቴራፒውቲክ ኢንዴክስ ሞኒተር ሌቭልስ። ይህ መድኃኒት ቲዮፊሊን የምንለው ናሮ ቴራፒውቲክ ኢንዴክስ ስላለው ትንሽ መጠኗ ከፍ ካለችም ጉዳት ያመጣል፣ ዝቅ ካለም ኢፌክቲቭ አይሆንም። ስለዚህ ሁሌም ቢሆን ይህን መድኃኒት ሞኒተር ማድረግ እንዳለብን እንዳትረሱ። ኛው ባዮሎጂካል ኤጀንትስ የምንላቸው ኤግዛምፕል የመጀመሪያው ኦማሊዙማብ ሲሆን ለኛ ደግሞ ሜፖሊዙማብ የምንላቸው ናቸው። እነዚህ ባዮሎጂካል ኤጀንቶች ናቸው። ኢንዲኬሽን ሴቨር ኢዝኖፊሊክ ኦር አለርጂክ አስማ እነዚህን ለማከም ጥቅም ላይ ይውላል። ሪስኩን ደግሞ አናፊላክሲስ ነው ኦሬድ ቢሆን። ሰከንድ ክሮኒክ ኦብስትራክቲቭ ፑልሞናሪ ዲዚዝ ሲኦፒዲ ብለን የምንጠራው ነው። ሲኦፒዲ ኢዝ ኤ ፕሮግሬሲቭ ላርጅሊ ኢሪቨርሲብል ኤርፍሎው ሊሚቴሽን ኮመንሊ ካውዝድ ባይ ስሞኪንግ ኢት ኢንክሉድስ ክሮኒክ ብሮንካይቲስ ኤንድ ኢፍዜማ። ሲኦፒዲ ስንል ደግሞ ፕሮግሬሲቭ በሂደት እየተባሰ የሚመጣ ነው። እንዲሁም ደግሞ ኤርፍሎው ሊሚቴሽኑ ኢሪቨርሲብል ነው። እንደ አስምን ቅድም እንደሆነ የኤርዌይ ጥበቶችን በመድኃኒቶች የሚመለሱም ደግሞ ሪቨርሲብል የሆኑ ናቸው። ይሄ ግን ኢሪቨርሲብል ነው፣ በመመለስ አይቻልም ማለት ይሄ ሲኦፒዲ ይባላል ማለት ነው። ብዙ ጊዜ የሚከሰተው ደግሞ የሚያጨሱ ሰዎች ላይ ኮመን ነው ማለት ነው። ግድ ክላሲፊኬሽን ኦፍ ሲኦፒዲ ቤዝድ ኦን ሲምፕተምስ ኤንድ ኤግዛጀሬሽን ሂስቶሪ ግሩፕ ኤ፣ ግሩፕ ቢ፣ ሲ፣ ዲ ብለን እንጠራቸው። እንግዲህ ሲምፕተማቸው ስና ኤ የምንለው ላው ነው፣ ቢ ሃይ ነው፣ ሲ ላው ነው፣ ዲ ሃይ ነው። ኤግዛጀሬሽን ሪስኩ ስናየው የኤ ላው ነው፣ የቢ ላው፣ ሲ ኤንድ ዲ ሃይ ናቸው። ለኛ ፈረስት ላይን ድራጋቸው ማነው ስንል የግሩፕ ኤ ከሆነ ሳባ ኦር ሳማ የምንላቸው፣ ግሩፕ ቢ ከሆነ ላባ ኦር ላማ የምንላቸው፣ ግሩፕ ሲ ከሆነ ላማ፣ ግሩፕ ዲ ከሆነ ደግሞ ላባ ፕላስ ላማ ፕላስ ኦር ማይነስ አይሲኤስ። እነዚህ መድኃኒቶች በቀላሉ አሁን የሲኦፒዲ ህክምናን ማየት ትችላላችሁ። ኛው ሲኦፒዲ ትሪትመንት ላደር እንግዲህ ትሪትመንቱ ስቴፕ ዋይዝሊ ስናየው በቀላሉ መንገድ ማይልድ ሲኦፒዲ ከሆነ ሳባ ኦር ሳማ ለማለት ሾርት አክቲንግ ሙስካርኒክ አንታጎኒስትስ አስ ኒድድ እንጠቀም እንችላለን እንደየ አስፈላጊነቱ። ሞዴሬት ሲኦፒዲ ከሆነ ደግሞ ላባ ኦር ላማ ፕሪፈርድ ፈርስት ላይን ሜንተናንስ እንጠቀማቸዋለን። ሴቨር ሲኦፒዲ ከሆነ ደግሞ ላባ ፕላስ ላማ ኮምባይኔሽን እንጠቀማቸዋለን። ቬሪ ሴቨር ፍሪኩዌንት ኤግዛጀሬሽን ካለ ደግሞ ላባ ፕላስ ላማ ፕላስ
ICS. Other options in selected case roflumilast ምላቸው long term oxygen therapy. Key difference from asthma, ICS is first line in asthma, LABA or LAMA are first line in COPD. ለኛው እንግዲህ ከአስም ጋር የሚለያቸው ኢንሄል ኮርቲኮስቴሮይዶች ለአስም የመጀመሪያ ደረጃ መድኃኒት ሲሆኑ ለሲኦፒዲ ደግሞ ላባ እና ላማ ፈርስት ላይን ድራጎች ናቸው ማለት ነው። ለኛው አንታሂስታሚንስ used mainly for allergic rhinitis, allergic conjunctivitis and urticaria. They block H1 receptor. እንግዲህ አንቲሂስታሚንስ የምላቸው ደግሞ ለዚህ ጥቅም እንጠቀማቸዋለን። ለዚህም ደግሞ መካኒዝም ኦፍ አክሽን በምናይበት ሰዓት H1 ሪሴፕተሮችን ብሎክ ማድረግ ነው ማለት ነው። ፈርስት ጀነሬሽን አንቲሂስታሚንስ ኤግዛምፕል ዳይፈንሃይድሮማይን and chlorpheniramine. Characteristics cross blood brain barrier, cause suppression and anticholinergic effects. የፈርስት ጀነሬሽን አንቲሂስታሚንስ ከምንላቸው እንግዲህ ብዙ ጊዜ ታውቋቸዋላችሁ። እነዚህ መድኃኒቶች ዳይፈንሃይድሮማይን እና ክሎርፌኒራሚን መውሰድ እንችላለን። እነዚህም ደግሞ ብለድ ብሬን ባሪየርን አልፎ መግባት ስለሚችሉ ለሰዴሽን ያጋልጣሉ። እንዲሁም ደግሞ አንቲኮሊነርጂክ ኢፌክትም አላቸው ማለት ነው። ሳይድ ኢፌክት ድራውዚነስ፣ ድራይ ማውዝ፣ ዩሪናሪ ኢሪቴሽን። አንቲኮሊነርጂክ ኢፌክት ስላላቸው ዩሪናሪ ኢሪቴሽን እና ድራይ ማውዝ ያመጣሉ። እንዲህ ደግሞ ወደ ሲኤንኤስ ስለሚገቡ ደግሞ ድራውዚነስ ያመጣሉ ማለት ነው። አቮይድ ኢን ኢልደር ሪስክ ኦፍ ኮንፊውዥን። በተለይ ሽማግሌዎች ጋር እነዚህ መድኃኒቶች መጠቀም የተሻለ ነው፣ ምክንያቱም ኮንፊውዥን ሪስክ ስላላቸው። ሰከንድ ጀነሬሽን አንቲሂስታሚንስ ኤግዛምፕል ሎራንታዲን፣ ሴትሬዚን ኤንድ ፌክሶፌናዲን። ካራክተሪስቲክስ ሚኒማል ሲኤንኤስ penetration, less sedation and longer duration. እነዚህ ሰከንድ ጀነሬሽን የምላቸው ደግሞ ሎራንታዲን ታውቋታላችሁ። ሴትሪዚን በጣም ኮመን መድኃኒቶች ናቸው። እንግዲህ ካራክተሪስቲካቸው ስናቸው ነው እነዚህ ወደ ሲኤንኤስ ፔኔትሬሽን በጣም ዝቅተኛ ነው። ፈርስት ጀነሬሽን ግን ወደ ሲኤንኤስ ይገባሉ። ላኛው ሰከንድ ጀነሬሽኖች ለስ የሆነ ሰዴሽን ኢፌክት አላቸው። ፈርስት ጀነሬሽኖች ደግሞ ሃይ የሆነ ሰዴሽን ኢፌክት አላቸው። ላኛው ሰከንድ ጀነሬሽኖች ሎንገር ዱሬሽን አላቸው፣ ለረጅም ጊዜ መቆየት ይችላሉ። preferred for lifetime allergy control. favorite second generation is called non-sedating. እኛው ደግሞ እነዚህ ሰከንድ ጀነሬሽን ድራጎቹ ለስ የሆነ ሰዴቲቭ ኢፌክት ስላላቸው ቀን ላይ መጠቀም እንችላለን ማለት ነው። ለኛው እንግዲህ ፈተና ላይ ሊመጣ የሚችል ሰከንድ ጀነሬሽኖች ነን ሰዴቲንግ በሚል ያዟቸው ማለት ነው። ኩዊክ ኮምፓሪዝን ቴብል ክላስ በምናይበት ሰዓት እነ ሳባ፣ ላባ፣ አይሲኤስ፣ ላማ፣ አንቲሂስታሚንስ፣ ዲኮትሪን ብሎከርስ፣ ፕሮሞሊን የምንላቸውን ያዟቸው። ሜን አክሽናቸውና ሜን ዩዛቸው ስንል ሳባ የምንለው ራፒድ ብሮንኮ ዳይሌሽን ኢፌክት ሲኖረው ለአኪዩት አስማ እንጠቀመዋለን። ላባ የምንለው ሎንግ ብሮንኮ ዳይሌሽን ኢፌክት ሲኖረው ለሜንቴናንስ ዊዝ አይሲኤስ እንጠቀመዋለን። ለኛ ደግሞ አይሲኤስ ወይም ደግሞ ኢንሄልድ ኮርቲኮስቴሮይድስ የምንለው አንቲ ኢንፍላማቶሪ ኢፌክት ሲኖረው ኮንትሮለር ቴራፒ ሆኖ ያገለግለናል። ላማ ደግሞ ሎንግ አክቲንግ ሙስካርኒክ ሪሴፕተር አንታጎኒስት በመሰለ ደግሞ ብሎክ ኤምሰሪ ሪሴፕተር ሲሆን አክሽኑ ሲኦፒዲ ፈርስት ላይን ድራግ ሆኖ ያገለግላል። አንቲሂስታሚንስ ብሎክ ኤች1 ወይም ደግሞ ለአለርጂክ ተመራጭ ነው። ሊኮትሪን ብሎከርስ ብሎክ ሊኮትሪንስ ማይልድ አስማ ጋለሱ እንጠቀማለን። ክሮሞላይን ደግሞ ማስሴል ስታቢላይዜሽን ኢፌክት ሲኖረው ለፕሪቬንሽን አገልግሎት ላይ ይውላል ማለት ነው። ሃይልድ ክሊኒካል ኤንድ ኤግዛም ፕሬርለስ እንግዲህ ብዙ ጊዜ እነዚህ ፈተና ላይ ትኩረት የሚያደርጉ ናቸው። ብዙ ጊዜ በፈተና ላይ ሲመጡ ሳባ ከተባለ ሬስኪው ኢንሃይለር ወይም ደግሞ ኤመርጀንሲ አታክ ወይም ደግሞ ኤመርጀንሲ አስም በሚኖርበት ሰዓት የምንጠቀም እንደ ሪሊቨር ስለምንጠቀመው ሳባን በዚህ ያዙት። አይሲኤስ ስንል ደግሞ ፈርስት ላይን ኮንትሮል ኤን አስማ አስምን ኮንትሮል ለማድረግ መቆጣጠር የመጀመሪያ ደረጃ መድኃኒት ነው። ላባ ስንል ደግሞ መስት ቢ ኮምባይንድ ዊዝ አይሲኤስ ኢን አስማ አስም ጋር ሲሆን ሎንግ አክቲንግ ቤታ ቱ አጎኒስቶችን ከአይሲኤስ ጋር ኮምባይንድ ማድረግ ላስም እንጠቀማቸዋለን። ላኛው ላማ የምንለው ነው ፈርስት ላይ ሜንቴናንስ ኢን ሲኦፒዲ ሜንቴናንስ ለረጅም ጊዜ ሜንቴን እንዲሆን የምንሰጠው መድኃኒት ነው። ላኛው ፈርስት ጀነሬሽን አንቲሂስታሚንስ ኮዝስ ሰዴሽን ኢፌክት ሲኖር የፈርስት ጀነሬሽን አንቲሂስታሚኖች ሰከንድ ጀነሬሽን አንቲሂስታሚን ደግሞ አር ፕሪፈር ተመራጭ ያደርገዋል በብዙ ነገሮች። ሳይድ ኢፌክቶች ዝቅተኛ ነው ከፈርስት ጀነሬሽን አንጻር ሲታይ። ላኛው ኦራይንስ ማውዝ አፍተር ዩዚንግ ኢንሄል ኮርቲኮስቴሮይድስ ሁሌም ቢሆን በትንፋሽ የሚወሰዱ ኮርቲኮስቴሮይዶችን በምንወስድበት ሰዓት መድኃኒት ከተጠቀምን በኋላ አፋችን በውሃ መጉመጭመጭ እንዳለ መታጠብ እንዳለብን ማወቅ አለባቸው። ላኛው አቮይድ ነን ሰሌክቲቭ ቤታ ብሎከርስ ኢን አስማ አስም ፔሸንቶች ላይ ነን ሰሌክቲቭ ቤታ ብሎከሮችን ኤግዛምፕል ፕሮፕራኑን መጠቀም በፍጹም የተከለከለ ነው ማለት ነው። ኤዚሊሚሞር አይድ እንግዲህ እነዚህ መድኃኒቶች በቀላሉ ለመያዝ ደግሞ ቢላ ፎር አስማ ለአስም ደግሞ ቢላ ብለን ቢ ስንል ቤታቱ አጎኒስቶችን፣ አይ ስንል ደግሞ ኢንሄልድ ስቴሮይዶችን፣ ኤል ስንል ሊኮትሪን ብሎከርስ፣ ኤ ስንል ደግሞ አንታኮሊነርጂክስ እነዚህን ለአስም እንደምንጠቀም ማወቅ አለባቸው። ለኛው ለሲኦፒዲ ደግሞ ኤል ካምስ ቢፎር አይ ብለን ላማ ኦር ላባ ፈርስት ላይን ሲሆኑ አይሲኤስ ደግሞ ላተር ከዛ በኋላ እንዳዶሙ እንጠቀማቸው እንችላለን ማለት ነው። እንግዲህ ዛሬ ቆይታችን ይህን ይመስል ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ሰላም ቆዩልን። ቴንኪው